በዛሬው ዕለት የተሰማን ደስታ ከፍ ያለ ነው። ይህም ደስታ የዒልም ደስታ ነው። በዒልም ደግሞ አላህ ሱብሓነሁ ወተዓላ ኢምቲናን ያደረገበት ትልቅ ነገር ነው። እንግዲህ ወንድሞቻችን ክፍተታችንን አይተው የጎደለንን ተመልክተው ተከታትለው በዚህ በኩል ጎደሏቸውን ልሙላላችሁ ብለው ሲመጡ የተሰማን ደስታ እጅግ የላቀ ነው። የዛሬ ሙሽሮች የተሳተፋችሁበትና እንዲሁም የደረሳችሁበት ውጤት ለኛም ለቀጣዩም ትውልድ በጣም ደስታ የሚያስገባና እንዲሁም ደግሞ በዚህ መስመር ላይ ቀጣዩን ትውልድ እንድናሰማራ ያነሳሳ ስለሆነ እንኳን ደስ አላችሁ እንላለን። ጀዛኩሙላሁ ኸይራ። በዚህ ደስታ ብዙ መግለጽ ያለብን ነገር ቢኖርም ቅሉ ግን ውስጣችን አፈን እናድርገውና በደስታ ብቻ እንዳንጨርሰው። ጀዛኩሙላሁ ኸይራን።